አነጋጋሪውና አወዛጋቢው የጥቁር ገበያ የሐዋላ የምንዛሬ ዋጋ ከቀን ወደ ቀን እየቀነሰ ይገኛል። በዛሬው ዕለት እንዴት አድሮ እንዴት አረፈደ? ጨመረ ወይንስ ቀነሰ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ የምንዛሬ ዋጋና የባንኮችን የምንዛሬ ዋጋ ተመን አስደምጣችኋለሁ። አያይዘንም የጥያቄያችሁን ምላሽ እንሰጣለን። በተለይ በውጭ ሀገር የምትገኙ ከባንክ አካውንትና ከናሽናል አይዲ ጋር በተያያዘ ጥያቄያችሁን እየመለስንም ምላሽ እየሰጠንም እንገኛለን። ቪዲዮአችን ላይክ ሼር በማድረግ አብራችሁን ቆዩ። ቅድሚያ የምናየው የጥያቄያችሁን ምላሽ በተመለከተ ነው። ሳዑዲ 42 ብር ነው የዘረዘረኝ፣ እባካችሁ እንዴት እንደሚላክ አስረዱኝ፣ ወይስ ዛሬ ነው የጨመረው ይላል። ይህም በተመለከተ አይደለም ብዙ ጊዜ እኔ እናገራለሁ፣ አብዛኞቻችሁ ግን የውሸት መረጃ ይመስላችኋላችሁ። በሳዑዲ ወይንም የሳዑዲ ሪያል በዳሽን ባንክና በሂጅራ ባንክ ብታምኑም ባታምኑም አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም እየዘረዘሩ ይገኛሉ። ምንም እንኳን ወደ ዶላር ሲቀየር የተወሰነ ቅናሽ ቢኖረውም በዚህ ልክ ግን አይወርድም። ለምሳሌ በዌስተር ዩኒየን ለቤተሰቦቻችሁ የሳዑዲ ሪያል የዌስተር ዩኒየን ዋጋ ወይንም ደግሞ የመላኪያ ዋጋ በውጭ ከፍላችሁ 1000 የሳዑዲ ሪያል ብትልኩ 1000 የሳዑዲ ሪያል በቀጥታ 45 ብር ከ25 ሳንቲም ይዘረዘርና ይሄ ደግሞ ወደ አሜሪካን ዶላር ይቀየርና ለእያንዳንዱ የአሜሪካን ዶላር እንደ ባንኩ መረጃ እንደ ባንኩ የምንዛሬ ዋጋ ተመን አሰጣጥ ይለያያል። አንዳንዶቹ 10 ብር ይሰጣሉ፣ ኮሚሽን ማለት ነው። ከምንዛሬ ዋጋ በተጨማሪ ለእያንዳንድ የአሜሪካን ዶላር እስከ 15 ብር የሚሰጡ ባንኮች አሉ። ለምሳሌ በሂጅራ ባንክ ከአንድ የአሜሪካን ዶላር ላይ ተጨማሪ ጉርሻ 15 ብር ከ90 ሳንቲም እየሰጠ ይገኛል ማለት ነው። ስለዚህ አንድ የአሜሪካን ዶላር 159 ከምናምን ነው፣ ወይንም ደግሞ 160 ብለን ብንይዘው 175 ብር ከ90 ሳንቲም ወይንም ደግሞ 176 ብር አካባቢ ይዘረዘራል ማለት ነው። እባካችሁን ገንዘባችሁን አትበሉ። ሰሞኑን አይደለም ወይንም ደግሞ ዛሬ ብቻ አይደለም የጨመረው፣ ያለው ትክክለኛ መረጃ ይሄ ነው። ኢስላማዊ የሆኑ ባንኮች ወይንም ደግሞ ሂጅራ ባንክ 45 ከ25 ወይንም ደግሞ ከሂጅራ ባንክ አካውንት የሌላችሁ ደግሞ ዳሽን ባንክን በመጠቀም 45 ብር ከ25 ሳንቲም በተመሳሳይ መዘርዘር ትችላላችሁ። ይህ ፊት ለፊት መረጃውን እስከ ማስረጃው ለማቅረብ ያክል ነው። ማለትም ጁላይ 28 ማለት የዕለተ ማክሰኞ የምንዛሬ ዋጋ ነው ማለት ነው። ወይንም ደግሞ በኢትዮጵያ አቆጣጠር ሐምሌ 21 2018 የምንዛሬ ዋጋ ተመን የሂጅራ ባንክ ዋጋ ነው ማለት ነው። ስለዚህ ገንዘባችሁን አትበሉ። በህጋዊ መንገድ በዚህ አይነት ዝንጥ ብላችሁ ሁለት እግራችሁን ዘርግታችሁ ማለት ይቻላል። አንደኛ ሀሪፍ ዋጋ አግኝታችሁ፣ ሁለተኛ ደግሞ ገንዘባችሁን ባስተማማኝ ሁኔታ ልካችሁ ተበላ አልተበላ ከሚል ሰቀቀን ነፃ ሆናችሁ በዚህ መልኩ መላክ ትችላላችሁ። የኢማራቶችን ዲርሃም በተመለከተም ራሱ በሂጅራ ባንክ ከፍተኛ ዋጋ እየሰጠ ይገኛል። ዳሽን ባንክም በተመሳሳይ በኢማራቶችን ዲርሃም ከ46 ብር በላይ እየዘረዘረ ይገኛል። አሁን በቀጥታ የምንዛሬ ዋጋ መረጃችን እንመልከት። ቪዲዮአችን ላይክ ሼር በማድረግ በድጋሚ አብራችሁን ቆዩ። በቅድሚያ የሳዑዲ ሪያልን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት.com በድረገጹ እንዳስነብበው ከሆነ 100 የሳዑዲ ሪያል 4813 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ13 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። የባንኮችን የምንዛሬ ዋጋ የሳዑዲ እንመለከታለን። ከዚህ ጋር ተያይዞ ይህን መረጃ የት ሀገር ሆናችሁ ነው የምትከታተሉ? ሳዑዲ፣ ባህሬን፣ ኳታር፣ ኩዌት፣ ኢማራት፣ አሜሪካን፣ ካናዳ የት ሀገር ሆናችሁ እየተከታተላችሁ ትገኛላችሁ? ኮመንት ላይ አስቀምጡልኝ። ብዙ ተከታይ ያለበት ወይም ደግሞ ብዙ ኮመንት ያገኘውበትን ሀገር በቀዳሚነት አስደምጣለሁ። ሳዑዲ ሪያልን በተመለከተ በንግድ ባንክ 42 ከ30 እንዲሁም በዳሽን ባንክ አንድ የሳዑዲ ሪያል 45 ብር ከ25 እና በተመሳሳይ በሂጅራ ባንክ 45 ብር ከ25 ሳንቲም እየተዘረዘረ ይገኛል። ቀጣይን ተረኛ የሚይዘው የአሜሪካን ዶላርን በተመለከተ ነው። 100 የአሜሪካን ዶላር 18105 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር ከ05 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ አንድ የአሜሪካን ዶላር 158 ከ83፣ በአዋሽ ባንክ 159 ከ73 እንዲሁም በዳሽን ባንክ
159 ከ70 እና ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 162 ብር ከ90 ሳንቲም እየዘረዘረ እንደሚገኝ ከባንኮች ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ዩሮ እናስከትላለን። 100 ዩሮ 20590 ብር እንደሚሸጥና 1 ዩሮ 205 ብር ከ90 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 1 ዩሮ 181 ከ54 እንዲሁም በአዋሽ ባንክ 186 ከ46 በአባይ ባንክ 185 ከ24 በዳሽን ባንክ 187 ከ24 እና በሂጅራ ባንክ 188 ብር ከ18 ሳንቲም እየዘረዘረ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዩሮን በተመለከተ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የስዊስ ፍራንክ እናያለን። 100 የስዊስ ፍራንክ 22044 ብር እንደሚሸጥና አንድ የስዊስ ፍራንክ 220 ብር ከ44 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 192 ብር ከ57 በዳሽን ባንክ አንድ የስዊስ ፍራንክ 204 ብር ከ48 እንዲሁም በአባይ ባንክ 195 ብር ከ86 ሳንቲም በመሸጥ ላይ ይገኛል። የስዊስ ፍራንክን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ሆኖ ተቀምጧል። በመቀጠል ኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4915 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ15 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 43 ብር ከ24 እንዲሁም በዳሽን ባንክ አንድ የኢማራቶች ዲርሃም 46 ብር ከ19 ሳንቲም እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 47 ብር ከ16 ሳንቲም እየዘረዘረ ይገኛል። መቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 12790 ብር እንደሚሸጥና 1 ካናዳን ዶላር 127 ብር ከ90 ሳንቲም በመሸጥ ላይ ይገኛል። የአውስትራሊያን ዶላር 125 ብር ከ38 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ኳታር ሪያልን በተመለከተ ነው። 100 ኳታር ሪያል 4835 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ35 ሳንቲም በመሸጥ ላይ ይገኛል። የሳውዝ አፍሪካን ራንድ 10 ብር ከ33 ሳንቲም በመሸጥ ላይ ይገኛል። ቱርኪ ሊሬ 3 ብር ከ81 እንዲሁም የቻይና ዩሃን 26 ብር ከ71 እና የኢንዲያን ሩፒን 1 ብር ከ87 ሳንቲም እየተዘረዘረ ወይም ደግሞ እየተሸጠ ይገኛል። ቀጣዩን ተረኛ የሚይዘው ጆርዳን ዲናርን በተመለከተ ነው። 100 ጆርዳን ዲናር 25465 ብር እንደሚሸጥና አንድ ጆርዳን ዲናር 254 ብር ከ65 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 47940 ብር እንደሚሸጥና አንድ ባህሪን ዲናር 479 ብር ከ40 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። ቀጣዩን ተረኛ የሚይዘው ኩዌት ዲናርን በተመለከተ ነው። 100 ኩዌት ዲናር 58405 ብር እንደሚሸጥና አንድ ኩዌት ዲናር 584 ብር ከ05 ሳንቲም በመሸጥ ላይ ይገኛል። የኦማን ሪያል 470 ብር ከ76 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብቧል።